ትንቢተ ኢሳይያስ ምዕራፍ 43 ቁጥር 15 እንዲህ ይላል። በጌታ ስም አነባዋለሁ። ቅዱሳችሁ የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ። አሜን። ስሙ። ቅዱሳችሁ የእስራኤል ደግሞ ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ። አንድ ሰው ጮሆ አሜን ይበል። ቁጥር 16 እግዚአብሔር በባህር ውስጥ መንገድን በኃይለኛ ውሃ ውስጥ መተላለፊያ ያደርጋል። ቁጥር 17 እግዚአብሔር ሰረገላውና ፈረሱን ሰራዊቱንና አርበኛውን ያወጣል። እነርሱ ግን በአንድነት ተኝተዋል፣ አይነሱም፣ ቀርተዋል፣ እንደ ጧፍ ኩስታሪ ጠፍተዋል። እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። ቁጥር 19 እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። በምድረ በዳ መንገድን በበረሃም ወንዞችን ያደርጋል። ደግሞ ቁጥር 18 እና 19 ስሙ። የፊተኛውን ነገር አታስተውሉ፣ የጥንቱን ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱም መቼ? አሁን ይበቅላል። ከዛን እንዲህ ይላል፣ እናንተም አታውቁትም። በምድረ በዳ መንገድን በበረሃ ደግሞ ወንዞችን ያደርጋል እያለ ወደ ታች ይቀጥላል። የስብከት የርዕሱ የመልእክት ሐሳብ እንዲህ የሚል ነው፣ እግዚአብሔር መንገድ ያዘጋጃል። አጠገባችሁ ያለው ሰው ያዙትና እግዚአብሔር መንገድ ያዘጋጃል። ንገረው፣ እግዚአብሔር መንገድ ያዘጋጃል። ንገረው፣ እግዚአብሔር መንገድ ያዘጋጃል። ጨምርለት፣ እግዚአብሔር መንገድ ያዘጋጃል። እዚህ ጋር ስላመናችሁ ሰዎች ዛሬ መልእክት አለኝ። ከዚህ እግዚአብሔር መንገድ ያዘጋጃል። አጠገባችሁ ያለው ሰው ያዙትና እንዲህ በሉት፣ እግዚአብሔር መንገድ ያዘጋጃል። ንገረው፣ እግዚአብሔር መንገድ ያዘጋጃል። ጨምር፣ እግዚአብሔር መንገድ ያዘጋጃል። ታምናለህ? ታምናለህ? ትቀበላለህ? እጅን ዘርጋልኝ። ዛሬ ምሽት እንዲህ እላለሁ፣ እግዚአብሔር መንገድ ያዘጋጃል። እግዚአብሔር መንገድ ያዘጋጃል። አንድ ሰው እጁን ወደ እኔ ዘርግቶ እግዚአብሔር መንገድ ያዘጋጃል። ባካት ተናገ ወደ እኔ ዘርጋለ፣ እግዚአብሔር መንገድ ያዘጋጃል። ወደ እኔ ታቁም፣ እግዚአብሔር መንገድ ያዘጋጃል። አውጅ አውጅ፣ እግዚአብሔር መንገድ ያዘጋጃል። ዛሬ ላመናችሁ ሰዎች መንገድ ይዘጋጃል። እግዚአብሔር መንገድን ያዘጋጃል። እግዚአብሔር መንገድን ያዘጋጃል። አንድ ሰው ጮኸ ብቻ አሜን ይበለኛል። ስሙ፣ ምን ያዘጋጃል? በዚህ አካባቢ ተናገሩ፣ ምን ያዘጋጃል? ጨምር፣ ምን ያዘጋጃል? ዛሬ መልእክት አለኝ። ወደ ክብሬ እንድትደርስ እግዚአብሔር ወደ ተናገረ እንድትደርስ እግዚአብሔር ወደ አወራው ከፍታ እንድትደርስ ዛሬ ምሽት መንገድ ይዘጋጃል። ውሰድ፣ ዛሬ ምሽት መንገድ ይዘጋጃል። ለኔ ነው የሚል ጮኸ አሜን ይበለኝ። ባካችሁ አጠገባችሁ ላለው ሰው በሀደራ ንገሩት፣ ይህን ትንቢት እግዚአብሔር መንገድ ያዘጋጅልሃል። ንገረው፣ እግዚአብሔር መንገድ ያዘጋጅልሃል። ጨምርለት፣ እግዚአብሔር መንገድ ያዘጋጃል። በብዙ ውዝግብ ውስጥ ያላችሁ፣ አቅጣጫ ያጣችሁ፣ መንገድ የተዘጋባችሁ እግዚአብሔር እንዲህ ብሎ ይናገረኛል፣ መንገድ ይዘጋጃል። ውሰጂ፣ መንገድ ይዘጋጃል። ውሰድ፣ መንገድ ይዘጋጃል። ለኔ ነው የሚል እጁ ከፍ አድርገው አሜን ይበላል። እሺ፣ ጥቂት ነገር ላውራ። መንገድ ምንድን ነው? እኔ አሁን ሻሸመኔ ነው የምኖረው። ወደ ወንዶ የመጣሁት መንገድ ስላለ እውነት ውሸት መንገድ ባይኖር ልመጣ አልችልም። እኔ አሁን በምኖርበት ከተማ ሻሸመኔ 5 በር አሉት። 5 በር። ስሙ፣ በትንሹ ከማላ ቦስቶ
ወደ ኖክ በኖክ አድርገን ወደ ኩየራ ብንሄድ በዛ ቀጥታ ብንሄድ አዲስ አበባ ያደርሰናል። በዚህ በኮፎሌ በኩል ቀጥታ ብሄድ ባሌሮቤ ያደርሰኛል፣ ግኒር ያደርሰኛል። በዚህ ቀጥታ ወደ ሐዋሳ ብሄድ ኬንያ ድንበር ሞያሌ ያደርሰኛል። በዛ በአላባ መውጫ በሻሸመኔ ቀጥታ ብሄድ ሾኔ ቦቲቲ ያደርሰኛል። በዛ በሞሮቾ አድርጌ ብሄድ ደግሞ ዲንቱ ብላቴ ሶዶ ያደርሰኛል። መንገድ ማለት ወደ አንድ ቦታ የሚያደርስ አሜን አሜን። ወደ አንድ ቦታ ለመድረስ የምንጠቀምበት ግብዓት ወይም መንገድ ይባላል። ስሙን ወደደም ጠላ አዲስ አበባ ልሂድ ካልኩኝ በነገሌ ማለፌ ግድ ነው። ሞያሌ ልሂድ ካልኩኝ በሐዋሳ ማለፌ ግድ፣ ሶዶ ልሂድ ካልኩኝ በዲንቱ ማለፌ ግድ፣ ሾኔ ልሂድ ካልኩኝ በአቼ ማለፌ ግድ። ስለዚህ መንገድ ማለት ወደ አንድ ስፍራ የምንደርስበት ወይም ወደ አንድ ስፍራ የሚያደርስ በደንብ አድርጋችሁ ስም መንገድ ማለት ነው። እዚህ ስፍራ እዚህ ክፍል ላይ ደግሞ ምን አይነት መንገድ ነው እግዚአብሔር ለእስራኤላውያን ያዘጋጀው? በምን ውስጥ ነው እግዚአብሔር መንገድ ያዘጋጀው? ስም ይሄ የቃል ኪዳኑ ውስጥ እግዚአብሔር ከግብፅ ምድር ማርና ወተት ወደምታፈሰው ወደ ከነዓን አስገባቸዋለሁ ብሎ ጡብ ከሚለቁበት፣ ጭቃ ከሚያቦኩበት፣ የሽንኩርት ልጫት ከሚበሉበት፣ አተላ ከሚጠጡበት ከነዓን አስገባለሁ ብሎ አወጣ። ዛሬ አንዳንድ ሰዎች የመከራን ቤት ይለቃሉ። ሰው የለማ ዛሬ ምሽት የመከራን ቤት ትለቃለህ። ለኔ ነው የሚል ሰው ጮኸ አሜን ይበል። ስማ እስራኤላውያን ባይዘው እግዚአብሔር አከብራለሁ ሲል ውርደት እንዳለ አይነግርም። ወደ ከነዓን አስገባለሁ ሲል ኤርትራ ባህር አለ፣ ቀይ ባህር አለ፣ ኢያሪኮ አለ ብሎ እግዚአብሔር አልነገረም። ስሙ እዚህ ክፍል ላይ ቅዱሳችሁ ደግሞ የእስራኤል ፈጣሪ ደግሞ ንጉሳችሁ እግዚአብሔር እኔ ነኝ። አሜን። አንደኛ ቅዱሳችሁ ነኝ፣ ሁለተኛ ፈጣሪያችሁ ነኝ፣ ሶስተኛ በእናንተ ላይ ደግሞ ንጉስ ነኝ። ከዛስ በባህር ውስጥ መንገድ፣ በኃይለኛ ውሃ ውስጥ መተላለፊያ። አሁን ይሄ ስታነበው ቀላል ሊመስል ይችላል። ስማ በባህር ውስጥ ምንም መንገድ፣ በኃይለኛ ውሃ ውስጥ ደግሞ መተላለፊያ ድልድይ። እዚህ ጋርስ መልእክት አለኝ ለ57 ሰዎች ነው እየተናገርኩ ያለው። ባልጠበቅበት እግዚአብሔር መንገድ ያዘጋጃል። ታምናለህ? ታምናለህ? ዳር እስከ ዳር እጅህን ከፍ አድርግ። ዛሬ ምሽት እንዲህ ነው የሚሆነው። በናዝሬቱ ጌታ በኢየሱስ እግዚአብሔር መንገድ ያዘጋጃል። ወደ ክብር የምትደርስበትን መንገድ ያዘጋጃል። እችን ስሙ። በኃይለኛ ውሃ ውስጥ መተላለፊያ፣ በባህር ውስጥ ምንም መንገድ። ምን አይነት መንገድ ነው? ዘጸአት 14:29 ይሄን ልብ አድርጋችሁ ስሙ። እቺን ተናግሬ ወደ ጸሎት ነው የምሄደው። ዘጸአት 14:29 ምን ይላል? የእስራኤል ልጆች ግን ስሙ። የእስራኤል ልጆች ግን በባህር ውስጥ በየብስ ሄዱ። አሁን ስሙ። የእስራኤል ልጆች በባህር ውስጥ በየብስ ምን አሉ? አሁን የብስ ማለት ምን ማለት መሰለ? በደረቅ መሬት ባህር ነው ግን በባህር ውስጥ ግን በደረቅ መሬት ባህር
እኮ ነው። ትልቅ ባህር ነው፣ ግን እግዚአብሔር በባህር ውስጥ ደግሞ ምን ደረቅ ባህር ነው፣ ግን እግዚአብሔር በባህር ውስጥ መንገድ ዛሬ ላመነ ሰው መንገድ ይዘጋጃል። ቃሉ እየገባችሁ ነው? በባህር ውስጥ ትልቅ ጥልቅ ባህር ነው፣ ግን እስራኤላውያን በባህር ውስጥ በየብስ ስማ፣ መንገድ ካለ ነው በነፃነት የምትሄደው። መንገድ በሌለበት ነፃነት ልታገኝ። እስራኤላውያን በባህር ውስጥ ጥልቅ ነው፣ ስፋት አለው፣ ሞገድ አለው፣ ማዕበል አለው፣ ወጀብ አለው። እግዚአብሔር በዛ ውስጥ ግን ለእስራኤላውያን ደረቅ በዛ ውስጥ ግን እግዚአብሔር መንገድ አዘጋጀ። ለዚህ ነው መጽሐፍ ሲናገር እግዚአብሔር ይልና በማዕበልና በወጀብ ውስጥ ምን አለው ይላል? መንገድ አለው። መንገድ ያለው ጌታ መንገድ ያዘጋጃል። መንገድ ያለው ጌታ መንገድ ያዘጋጃል። አደባችሁ ያለው ሰው ያዙትና መንገድ ያለው ጌታ በለው። ኦሶ ሐሰከቲ መንገድ ያለው ጌታ መንገድ ያዘጋጃል። ባትንገረው መንገድ ያለው ጌታ መንገድ ያዘጋጃል። ሰባት ሰዎች መንገድ በሌለበት መንገድ ይወጣል። እግዚአብሔር መንገድን ያዘጋጃል። ለኔ ነው የሚጮህ አሜን። ስሙ፣ በባህር ውስጥ በየብስ በየብስ በደረቅ አንተ ውሃዎችን እንደ ግድግዳ በቀኛቸውና በግራቸው እንደ ግድግዳ ሆነ። አስብ፣ ይሄ እንዲህ ባህር ነው የሚበል፣ ይሄ እንዲህ ባህር ነው የሚፈስም አለ የሚበል እግዚአብሔር። አሁን በዚህና በዚህ ህዝብ አለ፣ በዚህ ጋር ግን ምን አለ? ስሙ፣ ወደዚህ የሚመጣውንም ወደ ኋላ መልሶ ግድግዳ አድርጎ የሚሄደውንም እንዳይሄድ ይዞ አቁሞ አሜን የሚመጣውንም ገድቦ የሚያልፈውንም ደግሞ እንዳያልፍ አድርጎ መንገድ ከዛስ በጣም የሚገርመኝ ምን እንደሆነ ታውቃለህ? ይሄ ውሃ እኮ ነው። ይሄ ውሃ ነው እንደ ግድግዳ የቆመው ምንድን ነው? በዚህ ጋስ መሬት ውስጥ ደረቅ። አሜን ቆሶ አሜን። ታምናለህ? 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 እግዚአብሔር መንገድ ያዘጋጃል። ወይ ቀጥሎ ምን ይላል? እግዚአብሔር በዚያ ቀን እስራኤልን እንደዚህ ከግብፃውያን እጅ አዳነ። ዛሬ ላመነ ሰዎች መልእክት አለኝ። እግዚአብሔር መንገድ በሌለበት መንገድ ያዘጋጃል። አንተ ተቀበል። መንገድ በሌለበት መንገድ ያዘጋጃል። ለሌላው የሚል ሁለት ሰው ጮኸ አሜን ይላል። ስሙ ስሙ፣ እቺን ስሙ። ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር እንደዚህ አድርጎ ከጠላቶቻቸው እጅ እስራኤላውያንን እግዚአብሔር በእንደዚህ አይነት ታምራት በእንደዚህ አይነት ሁኔታ በዚህ ጋር እንደ ግድግዳ በዚህ ጋር እንደ ግድግዳ መሀሉ መንገዱ ግን ደረቅ ነው፣ የብስ ነው። እንደዚህ አድርጎ እግዚአብሔር እስራኤላውያንን ከግብፃውያን እጅ ሲጥሩና አዳነ። 15 አሁን የሚነበበው ቃል በጣም የሚገርመኝ ቃል ነው። ስሙ፣ ምን ይላል? በአፍንጫ እስትንፋስ ውኆቹ ተከመሩ። በአፍንጫ እስትንፋስ ውኆቹ ተከመሩ። አሁን ምን ማለት መሰለህ? እግዚአብሔር የገባው አሜን አይደለም ያለው ቢል ባህሩ ይጠፋል። እግዚአብሔር
እግዚአብሔር ቢል ዓለም ትጠፋለች። እግዚአብሔር ግን ለእስራኤላውያን በባህር ውስጥ ዛሬ ለ57 ሰው መልእክት አለኝ። መንገድ በሌለበት መንገድ ይወጣል።